አሜሪካን ሀገር ካሉት የነርሲንግ አማራጮች ብዙዎቹን እየተጠየቁ ነውና ከነዛም ውስጥ ደግሞ ሲኤንኤ አለ፣ ኤልፒኤን አለ፣ አርኤን አለ ብዙ አይነት የነርስ ምርጫዎች አሉ። ስለዚህ በተደጋጋሚ ከሚጠየቁ ጥያቄዎች አሁን በዚህኛው ፔጅ ላይ ሲኤንኤ ነኝ እንዴት ወደየትኛው ልሄድ ወደ አርኤን ነው ወደ ኤልፒኤን ነው? እሱ ቤዝድ የሚሆነው በእናንተ የትምህርት ደረጃ ነው አንደኛ። ሁለተኛ ላይክ ባክግራውንዳችሁ ምንድነው? ከኢትዮጵያ ተምራችሁ የመጣችሁት ወይም እዚህ ሀገር ተምራችሁ ከሆነ የትኛው ባክግራውንዳችሁ ነው ወደ የትኛው የሚወስዳችሁ የሚለውን ከትምህርት ቤቱ ጋር ሄዳችሁ ለመማር ከምትፈልጉት ትምህርት ቤት ጋር ሌትስ ሴይ ኮሚኒቲ ኮሌጅ ሊሆን ይችላል፣ ፕራይቬት ኮሌጆች ሊሆን ይችላሉ፣ ወይም ኤኒ ዩኒቨርሲቲ ሄዳችሁ ቀጥታ ኢንፎርሜሽኑን ከነሱ ማግኘት ትችላላችሁ። ዛት ኢዝ ዘ ቤስት ዌይ። ምክንያቱም የትምህርት ቤቶቹ የየስቴቱ የዩኒቨርሲቲዎቹ ኤክስፒሪየንስ የተለያየ ነው። ስለዚህ ሜክ ሹር ሄዳችሁ ከዋናው ከሚመለከተው መማር ከምትፈልጉበት ቦታ ላይ ኢንፎርሜሽን ማግኘታችሁን። ከዛ ሲቀጥል የእናንተ ኢንተረስት ነው፣ የእናንተ ባክግራውንድ ስኪላችሁ ላይክ ግሬዳችሁ፣ ኮመን ኮርስ የወሰዳችሁት እነዚህ ማተር ያደርጋል። ከዛ ቀጥሎ ደግሞ ኤልፒኤን ልሁን አርኤን ልሁን አሁንም የእናንተ ምርጫ ነው። አርኤን መሆኑ ይሻላል ብዬ የምነው ለምንድን ነው? ትንሽ ያለፋል፣ ትንሽ ጊዜ ይፈጃል። ነገር ግን ከዛ በኋላ ያለው ነገር በጣም ላይፋችሁን ያቀላል። ኤልፒኤን ግን ስትሆኑ አሁን ኤልፒኤኖችን ስንመለከት ስራ ላይ ስናይ ያላቸው ላይክ የስራ ድርሻ እንደዚሁም ደግሞ የማደግ እንትኑ ትንሽ እንትን ይላል፣ ያዝ ያደርጋችኋል። ነገር ግን ግዴታ ከሆነና ኤልፒኤን መማር ካለባችሁ ተምራችሁ አትቆዩ ኤልፒኤን ላይ። ወዲያውኑ ደግሞ ብሪጅ ኮርሶች አሉ፣ አንድ አመት ተኩል ቶሎ ብላችሁ ማስቀየር ወደ አርኤን ማለት ነው። እና ኢትስ ዲፔንዲንግ እንደናንተ ሁኔታ እንደ ትምህርት ባክግራውንዳችሁ ይለያል። እና ፕሊዝ ኢትስ ኢንዲቪጁዋላይዝድ ነው፣ ለእያንዳንዳችሁ የተለያየ ነው። እና ጀነራል አድርጎ መመለሱ ተገቢ አይመስለኝም። እና በጣም ጥሩ ኢንፎርሜሽን ልታገኙ የምትችሉት መማር የምትፈልጉበት እኔ አይ ሪሊ ፐርሰናሊ ሳጀስት የማደርገው ኮሚኒቲ ኮሌጅ ነው። ኮሚኒቲ ኮሌጅ ለምንድን ነው? አንደኛ ውድ ነው ነርሲንግ ስኩል አይደለ? ከ40 ሺህ ጀምሮ 45 ሺህ ከዛም በላይ እንደ ትምህርት ቤቱ ነው። ስለዛ አስማቻ አስፖስብል ቀለል ያለውን ብዙ ብር ሳታወጡ ቶሎ መክፈል የምትችሉትን እንደዛ ብታደርጉ ይሻላል። እና ኢንፎርሜሽኑን ግን ከሜን ሪሶርስ ወይም ከፈርስት ሃንድ ብታገኙ የተሻለ ነው። እና እንደዛ አድርጉ። አሁንም በተደጋጋሚ ጥያቄዎች እየመጡ ስለሆነ ነው ላይክ ሁሉንም አንድ ላይ ጠቅልዬ ለመመለስ በማለት ነው። እና በርቱ። ትልቁ ነገር አሁኑኑ ጀምሩ። ለመማር ያስባችሁትን ነገር አሁኑኑ ጀምሩ። ግን ጊዜ በሰጣችሁ ቁጥር ጊዜ በሄደ ቁጥር ታይም ፍላይ ያደርግ ይሄዳል። ስለዛ ቶሎ ብላችሁ ጀምሩ። ጉድ ላክ፣ መልካም እድል። እናወራበታለን በዚህ ሪስክ በተጨማሪ